ሰላም የሉሉ ማር ፋሚሊዎች እንዴት ናችሁ? ያው እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ያው ሉሉ ማር ሁለት ልጆቼ ስም ነው። ሁሉም ላይ እንደምለው ልጆቼ በኦቲዝም ጥላ ስር የሚገኙ እና በአሁን ሰዓት ግን ስለተሰራባቸው በጣም የሚገራርሙ ልጆች የሆኑ እየሰራንባቸው እየለፋሁባቸው ያሉ ልጆቼ ናቸው። ከኔ ጋር አብረኝ በጣም ብዙ ሰዎች እየለፉ ነው እና የእውነት ለእነሱም በጣም ቴንኪው ማለት እፈልጋለሁ። አሁን ደግሞ የሉልዬን እንግዲህ የፓርት ፋይቭን ደግሞ እንቀጥል። በፓርት 1 2 3 4 እያልሽ አስቀምጭልን ባላችሁ መሰረት ዩቲዩብን በምን ወዳሉ መሰላችሁ? ሰዓት ጊዜ ገደብ አይሰጣችሁም። እናንተ እስካልሰለቻችሁ ድረስ ከዚህ ደቂቃ በላይ ማውራት አትችሉም አይልም እና ያንን ነገር ወደዋለሁኝ። ቢያንስ ስለ ልጆቻችን ስናወራ የተቆራረጠ ቪዲዮ ነበር የሚደርሰን እና እንኳንም ዩቲዩብ ክሬት አደረግሽ ያላችሁኝ ሰዎች በጣም አመሰግናለሁ። ሉልዬ ከልጅነቱ ስታዩት ምንም የማያለቅስ ልጅ ዝምተኛ፣ ብዙዎቻችን የማናስተውላቸው ብዙ የወንድ ልጅ ባህሪያቶች አሉ በሚል ነው የምገልጸው ነው የሉልዬን። ምክንያቱም ማርዬ እንግዲህ ነግሬያቸዋለሁ፣ በ10 ወሯ ሶፋ ተደግፋ መሄድ ጀምራለች። በ10 ወሯ አውርታለች። በጣም ብዙ ነገሮችን በአንድ አመቷ በጣም ብዙ ማውራትም መስፈንም ኮሚኒኬሽን ስኪሏም ጥሎ ነበር። በኋላ ላይ ነው እንጂ ባክ ያደረገችው መቼ እንዳቆመችው ባላወቅኩበት ዘመን እና የቢቢ ደግሞ ዘሪፈርስ ነው። ቤቢ በጣም ረጅም ጊዜ ቁጭ አላለም። ያው የወንድ ልጅ ባህሪው ነው እያለን የምናሳልፋቸው ብዙ ባህሪያቶች አሉ አይደለም። በ2 አመት ከ7 ወር አካባቢ ነው በእግሩ የሄደው። ዳዴ በጣም ብሏል እና በጣም እናዝለው ነበረ። ቀጭንም ስለነበረ ያው ስለሚያሳዝንም ጥልጥል አድርገን የማዘል ነገር ነበር እና ሂድ ብዬ ብዙም አላስገድደውም። ሰራተኞችም ያው የሚውሉትን ከሰራተኛ ጋር ስለነበረ ብዙ ፑሽ ማድረግም ይከብዳል። ምክንያቱም የለመዱትን ፊት እንዳያጡ በሚል ብዙ ሰራተኞችንም እንትን አለለም እና በጣም ረጅም ጊዜ ቆይቶ ወደ 2 አመት ከ8 ወር ከ9 ወር አካባቢ ሲሆን በእግሩ ሄደ እና ለእኔ ራሱ ሰርፕራይዝ ነው የሆነብኝ። ምክንያቱም አከራዬ ነበረች ቀን ሲያውጡት ምናምን ብላ በር አስከፍታ አምጡት ይሄድ ምናምን ያለች ፀሐይ ላይ እንዲሄድ የምታደርገው እና የሆነ ቀን ኪችናችን ከምንኖርበት ቤት ወደዛ ነው እና የጋራ ኪችን ያለን ምጣድ መጋገሪያ ማለት ነው። እንጀራ እየጋገርኩኝ ድክ 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 እንዴ ተራመደ እኮ ነው ያልኳት። እንዴ አታውቂም እንዴ እስከ ዛሬ አለች። ምክንያቱም እኔ ጠዋት ያወጥቼ ስራ ሄጄ ነበር በዛው ክላስ ገብቼ ምናምን ስለመጣ ስለነበረ እንደዛ አረግ ስለነበረ ብዙም አላገኘውም ነበር። መገናኛ ሰዓታችን በጣም ጠባብ ነበርና እግዚአብሔር ይመስገን 2 አመት ከ8 ከ9 ኦልሬዲ 3 አመት ሊጠጋ ሲል በሉት መሄድ የጀመረውና ምግብ በትክክል የሰጣችሁት ምግብ ይበላል። እንደማንኛውም ልጅ ይጫወታል እና አሁንም ያው ከቤት ውስጥ ሆኖ ነው ቪዲዮውን የምቀርጸው። ቤት ነው ያለው ቤቢዬ። ለዛ ነው ያለችን በእረፍት የቀለጠቀም ብዬ ነው። ያው እንግዲህ ልጆቻችን መኖሪያዎቻችን መጠሪያዎቻችን ስንል ያው ባርግራውንዳቻችንም ናቸው እና ድምጻቸው ነው የሚያጅበን። ከዛ መሄድ ጀመረ። ከዛ በኋላ ያው ምግብ ፒኬ አይደለም ማንኛውንም ምግብ ይበላል። ያው የሚሰራው ምግብ በአጠቃላይ ነው የጋራ ምግብ ነው የምንሰራው ኦልሬዲ እያደጉም ስለሆነ። ከዛ በኋላ ግን ማርዬ ይሄ መምታቱን ልክ እሷ በጣም በምትረሽብሽበት ጊዜ ሌሊት እሷ በጣም አቁማ በምታሳድረን ዘመን እሱ በጣም ይተኛ ነበር፣ በጣም ረጅም ጊዜ ማለት ነው። እሷን ሌሊት ስትነሳ እኔ ሳዝላት ሞግዚቷ ታጎርሳት ነበር እዛው ጀርባችን ላይ ያለች። በዛን ሰዓት ግን ምንም አያስቸግርም ነበር። ሉልዬ በጣም ጨዋ፣ በጣም ዝምተኛ የምትሉት ልጅ ነበር እና ልክ ማርዬ ተኝታ ማደር ስትጀምር ነው እሱ ደግሞ መነሳት የጀመረው ማለት ነው። ከዛ በኋላ ምንድነው ይሄ ራሱን መምታቱን ያመጣው ልክ 3 አመት ከምናምን ሲሆነው ነው። በቃ ራሱን እንደዚህ የሆነ ነገር ሲናደድ ራሱን ይመታል፣ ሲበሳጭ መሬት ላይ ይጋጫል። ያው ማርዬ በፊት ታሳይ የነበረው ባህሪ እሱ ላይ ማየት ጀመርኩኝ ማለት ነው። ከዛ ያው እልህ ነው የሚላችሁ ያው ሰውም እኔም እልህ ነው ነበር የምለው እና ልክ ራሱን ሲመታ እመታዋለሁ እንዴት ራስን ትመታለህ ብዬ ማለት ነው። ማርዬ ያው ብዙዎቹን ትምህርት ቤቶች ላይ ነበር የምታረጋቸው። ያው ይነገራቸዋል ካለፈ በኋላ ልጃችሁን አትመቱም እና አንድ ጊዜ ያጋጠመኝ አንድ ሞግዚት ነበረቻቸው እና ወደ 2 ወርና 3 ወር አካባቢ ቆይታ መጨረሻ ላይ ምንድን ነው ያለችኝ፣ ሀይሚ አንቺ እንኳን መልካም ሴት ነሽ፣ ግን ልጅሽን አልቻልኳትም ብላ ይሄ ሰውነቷን ስታሳየኝ እንዳለ ቦጫጭራታለች። ለካስ ልክ ሲደባደቡ ማርዬ መቧጨር ነው ስራዋ። እሷ ተይ ስትላት መተው አትፈልግም እና ሉልዬም ያ ነገር አመጣ ማለት ነው። በጣም ነበር የሚበሳጨው። አልረዳ ሲሉት በጣም ራሱን ይመታል ምናምን።
ጭራሽ ኮንዶሚኒየም ላይ ስንኖር ምንድን ነው የተባለው? ለሊት ቡና ይወቅጣሉ ተብለን ተከሰናል ማለት ነው። ያኔም ኦቲዝም መሆናቸውን አላውቅም፣ በኦቲዝም ጥላ ስር እንዳሉ አላውቅም። ምክንያቱም ይሄ ራስ መጋጨቱ እልህ ነው ብለን ነው የምናስበው ብዙዎቻችን እና አሁንም ለብዙ ሰዎች ማንቂያ ይሆናል ብዬ የማስበው ያው በተወሰነ ፎቶቸውን ለመልቀቅ እሞክራለሁ። የበፊት ፎቶቸውን ምንድነው የሚደረገው? ብዙዎቻችን እልህ ነው እያለን ነው የምንመታቸው። ምግብ ምርጫ ላይ ምንም የምናውቀው ታሪክ የለም። ኢንቫይሮንመንት ላይ ምንም የምናውቀው ታሪክ የለም። ፊታቸው ላይ ያስታውቃል ብለን ነው ሁላችንም እየጠረጠርን ያለ ነው እና እኔም ልክ እንደዛ እንደ ማንኛውም ሰው ያ ነበር ግንዛቤ። መጨረሻ ላይ 4 ዓመት ሲሞላው ትምህርት ቤት ወሰድኩትኝ። እዛው ሰፈር አንድ የግል ትምህርት ቤት ነበረ። ስወስደው እና መዘገቡልኝ። ያው አያወራ ምናምን ብዬ ነግሬያቸዋለሁ። አቤት የኛ ልጆች እኮ መቀለጃ እኮ ናቸው። እግዚአብሔርን መድኃኒዓለም ግን በእውነት አቤት የምትከፍሉት ዋጋ ግን ይታየኛል። እግዚአብሔርን የኛ ልጆች ላይ የምትሰሩት ግፍ። ከዛ ምንድን ነው ያለችኝ? መጀመሪያ ነግሬያት ነው ይዤው ሄጄ ነው ያስመዘገብኩት። ከዛ በኋላ 2 ቀን ነው ያስተማሩት። 2 ቀን እዛ በኋላ ያው ያስተማሩት አይደለም ውሎ መጣ። ጠዋት አደርሰዋለሁ። እኔ ደግሞ እስከሚለማመዱ ስራ አልገባም። ብዙ ጊዜ ልጆቼን አለማመጄ ከዛ ስልክ ተቀብዬ ከዛ ሚሶቹን አናግሬ ደህና ናቸው ምናምን ስባል ነው በተረጋጋ መንፈስ ስራ የምገባው። ሞግዚትም ቢኖር 30 ጊዜ ሂዱ ማለትን አልፈልግም። ልቤ አያርፍም እና ከሞግዚቶቹ ጋር በጣም ከተግባባው በኋላ ነው 5 ፍቃድ እወጣለሁ ልክ ትምህርት ሲጀምሩ። ከዛ ምንድን ነው ያደረኩትኝ? 2 ቀን እንዳስተማሩት ጠራችኝ። 4 ሰዓት አካባቢ ጠራችኝ እና ነይ አሁኑኑ ነይ አሁኑኑ አለችኝ ማለት ነው። ከዛ እሺ ብዬ ስሄድ ልጅሽ አፍ አልፈተም ስለ እኮ ነግሬሽ እኮ ነው እንግዲህ ማቴሪያል አስገብቻለሁ፣ መመዝገቢያ ከፍያለሁ፣ የ1 ወር ከፍያለሁ ማለት ነው። ነግሬሻለሁ እኮ ሳስመዘገቡ ስለታው ልጅሽ ቆሻሻ ይበላል፣ ከለርፉል ነገር በጣም ይወዳል። ስለዚህ ቤት አቆዩና አፍ ሲፈታ ታመጫዋለሽ አለችኝ ማለት እንዴ 4 ዓመቱ እኮ ነው ስላት፣ ታዲያ እዚህ ሆኖ የሆነ ነገር ከሚውጥብሽ አይሻልም ስትለኝ፣ እውነትም ደግሞ ሳስበው ፈራሁኝ። እንግዲህ ማንም ላያየው ነው። ስለዚህ ሞግዚቷም የሆነ ሰዓት ልታየው ትችላለች፣ ግን የሆነ ነገር ካዋጠ በኋላ ሪስኩ ከዛ በላይ ነው። ስለዚህ ቢቀርብሽ ይሻላል። እኔ እንዳስተማሪም እንደ እናትም ነው የምመክርሽ ስትለኝ፣ ኧረ በቃ ይቅርበት ምን አባቱን ስና ብዬ አወጣሁኝ። የሚገርማችሁ ነገር ማቴሪያሉንም ያስገባሁትንም ነገር ምንም ነገር አልመለሱልኝም እና በጣም እልህ ያዘኝ። ግን በጣም ተመላለስኩኝ። 12 ደብተር ምናምን በጣም ያው የሚጠይቋችሁ ነገር ታውቁታላችሁ። የምንድነው የእጅ ሳሙና በጣም እልህ ያዘኝ። ማለት ኦቲዝም መሆኑን አላውቅም እንግዲህ ያኔ እነሱም አያውቁም። ስለዚህ ይሄንን ልጅ አልፈልግም ከተባለ ሊመለስ ይገባዋል ባይነኝ እኔ። ምክንያቱም አንድ ለማይማር ልጅ መመዝገቢያው እሺ ያኔ እንትን ስላለበት ሊሆን ይችላል፣ ግን ይሄ ልጅ አልተማረም አይደል? እዛ ቆይ ባለቤቷን አናገሬ ስትለኝ ቆይ እንትን አናገሬ ቆይ መጨረሻ ላይ እኔም መመላለሱ ሰለቸኝና አቆምኩኝ ማለት ነው። እዛ እቤት ነው የሚውለው። ያው ማርዬ ኬጂ2 ላይ ነበረች እሷ ማለት ነው። እሷ በትክክል በእድሜዋ ነው የገባችው። ስለዚህ ልክ 5 ዓመት ሲሆነው ነው እንግዲህ መንግስት ትምህርት ቤት ላይ ሳስገባ ይሄ ነገር የታወቀው። ሉሊዬ በጣም በጣም ራሱን ይጎዳል። በጣም ነው ራሱን የሚመታው እና በተለይ ያኔ ከመምጣታችን በፊት በቃ ይሄ ፊቱን ብታዩት ይሄ ሽንት በቃ እንደዚህ ነው። በቃ ራሱን የሚዋጭረው ራሱን ይመታል። እንደዚህ ነው የሚመታው። ይሄ ነገር እኔ ከተቀመጥኩበት ብድግ ብዬ እንትን እስከምለው ከመሬት ጋር የሚጋጨው ፍጥነት ልነግራችሁ አልችልም። በእንደዛ ሁኔታ ነው እንግዲህ በጣም ሃይፐር ያደረጋቸው ስለነበረ ምግቦቹም ኢንቫይሮንመንቱ ይሄ ድምፁ ምኑን ያው እኔም መረዳቱ ስለሌለኝ በጣም ብዙ ለእነሱ የሚከለከሉ ነገሮችን እንግዲህ እንጠቀም ነበር ማለት ነው ከምግብ ጀምሮ እና ቤት ውስጥ ይሄ የኤሌክትሮኒክሶቹ ድምፆች ራሱ ይረብሹት ነበረ። እኔ አላቅም ያው ሁለቱም ስለሆኑ በሚል ጠዋት አብርቼ እሄዳለሁ። ቴሌቪዥን አይዘጋም በዛው ነው የሚያደርገው እና የዛ ድምፁ ራሱ ለሱ ሰላም አይሰጠውም ነበር እና ያው እንግዲህ በ5 ዓመቱ ነው የመጣው ሉሊዬ 5 ዓመት ከምናምን ሆኖት ነው የመጣው። ያው ለመጀመሪያ ጊዜ እንግዲህ እዛ 15 ቀን ቆይቷል። አዲስ አበባ እንግዲህ 3 ቀን የመንግስት ትምህርት ቤት ተማረ። ከዛ በኋላ ወደ ኦቲዝም ወዳለበት ቦታ መሩን ብያቸዋለሁ። አንድ ክፍል ውስጥ አሉበት ያልኳችሁ እዛ ወደ 2 ሳምንት አካባቢ አይ ቲንክ 2 ሳምንት ወይ 3 ሳምንት ተምሯል።
ከዛ በኋላ ነው እንግዲህ ወደ አዳማ የመጣ ነው። ያው የትምህርት ዓለምን የሚያውቀው አዳማ ነው። ሉልዬ አዳማ እስቲል አሁንም ቤተ ሎቲዝም ሴንተር ነው ያለው። ለውጦቹ በጣም ብዙ ለውጦች አሉት። በጣም ላዩ ላይ ካካ በጣም ተቸግሬ ነበረ። ዳይፐር በጣም እንግዲህ እስከ 5 ዓመት ድረስ ዳይፐር ተጠቃሚ ነበር። ከዛ ሴንተር ሲገባ ግን ዳይፐር ማቆም አለበት ነው የተባለው ማለት ነው። መጀመሪያ ስራ ዳይፐር ማቆም አለበት፣ ፖፖ መልመድ አለበት ነው። እኔ ፖፖ ላስለምደው ብዬ ያው እኔም ሞግዚቶቹን ፖፖ ልናስለምደው፣ አንደኛ በሁለት ሰው እጅ ሲሆንና በአንድ ሰው እኩል አይደለም። እኔ አሁን ተከታታይ የሆነ ፖፖ ላይ ከዛ ምኑ ስር ይደበቅባቸዋል መሰለች፣ ወይ ቁም ሳጥን ውስጥ ይገባል ወይ በሆነ ነገር ጀርባ ይሆናል። እና እሱን በቃ ፈልጎ ማግኘት እዳ ነው። ልክ ካካው ሲመጣ ወይ የሆነ ባኞ ቤት ይገባል፣ ብቻ አይገኝም። የት አለ ብላችሁ ዞር ስትሉ ወይ ካካ አርጓል። በጣም የሚያስጠላ በቃ በጣም በጣም አስቸግሮኝ ነበረ። ከዛ በኋላ ግን መጀመሪያ ስራ ዳይፐር መጣል አለበት ተባለ። በጣም ሰሩበት በጣም። ከዛ ዳይፐር ጣለ። ይሄ መናከስ መቧጨሩ በጣም ምንድን ነው ተባለ። ግሉተን ፍሪ መሆን አለበት ተባለ። ስለ ግሉተን ፍሪ እኔ ምንም የማውቀው ነገር የለም። እነዛን ሁሉ ነገሮች ተነገረኝና አሁን ቤቢዬ በእጁ ይበላል። ረጅም ሰዓት ካልማርኩ መቀመጥ ይችላል። ያነባል። ያው ያነባል ስላቸው ኢዝ ኖት ፐርፌክት ግን ያነባል። የጎደሉት ደግሞ ብንል ያው የመጻፍ ኢንተረስት የለውም። እንደ ኩዮቹ አይደለም፣ ገና ነው ሉልዬ። ስለዚህ ሉልዬ ላይ ገና በጣም ብዙ ስራ መስራት ይጠበቅብናል። እና አሁን ምንድነው ብዙ ሰዎች ልጆቻቸውን ሲያዩ ምንድነው የሚረዱት? በጣም ኃይለኛ ነው፣ በጣም አስቸጋሪ ልጅ ነው በሚል ነው የምንወስነው የምናስበውም። ውሳኔያችንም ደግሞ የከፋ ነው። ልጆቻችንን እየገረፍን በዱላ የምናስተካክላቸው እየመሰለን ስለ ምግባቸው አናቅም፣ ስለ ኢንቫይሮንመንታቸው አናቅም። የምንፈልገው ነው እንደዚህ ያለ ስለ ስሜታቸው መረዳት አንፈልግም። እና ምክንያቱም ይሄ የኑሮ በርደን ራሱ አይደለም የልጆቻችንን የራሳችንን ስሜት እንኳን እንዳንረዳ የሚያደርግብን ጫና አለ። ግን ከዛ በላይ ደግሞ እኛ ለልጆቻችን እናስፈልጋለን። ማን አላቸው ልጆቹስ? በጣም ነው የሚያሳዝኑት። እና በሚቀጥለው ቪዲዮ ስለ ምግባቸው እሰራለሁኝ። ስላዳመጣችሁ በጣም ቴንኪዩ። ብዙ ሰዎች ጆይን እንዲያደርጉ ላይፍ ኤክስፒሪየንሳቸውን ሼር ቢያደርጉ ደስ ይለኛል። ምክንያቱም እንደዚህ እየወጣን ብዙ ሰዎች ጋር መድረስ ካልቻለን ነገ የልጆቻችን እጣ ምን እንደሚሆን አይታወቅም። እና ጆይን አድርጎ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ብዙ ሰዎች ጋር አድርሱልኝ እላለሁ። ቴንኪዩ ሶ ማች